አስምን በተመለከተ አዲስ ነገር ምን አለ? 2026 ጂአይኤንኤ የሚባለው እንግዲህ በየአመቱ አፕዴት ያደርጋል። አዲስ ነገር ጨምሮበታል። አንደኛ ሲቪር የሆኑ ያላቸው ወይም ደግሞ በኃይለኛ የሚታመሙ የአስም ችግር ያለባቸው በአመት 2 የሚሰጥ እንደ መርፌ ሎንግ አክቲንግ ማለት ነው ኢንጀክተብል ባዮሎጂካል ሰጀስት አድርጓል ማለት ነው። ስሙም ዲፒሞክማብ ይባላል። የአንታይ ኢንተርሊዩኪን 5 አሪፍ የሆነ ኢንጀክተብል ሎንግ አክቲንግ ባዮሎጂካል መድኃኒት ነው ማለት ነው። ሌላ የተጨመረው ደግሞ ወፍራም የሆኑ ማለትም ክብደታቸው በጣም ከፍተኛ የኦቢሲቲ ያላቸው እና አስምም ያላቸው አንድ እሱም ሰጀስት አድርጓል አንድ መድኃኒት ጂኤልፒ ሪሰፕተር አጎኒስት ማለት ነው። እነ ሴማግሉታይድ ወይም ደግሞ ኦዘምፒክ የሚባሉት እነኚህ ክብደታቸውን ከቀነሱ ምን ይሆናል? የአስምም የመቀነስ ቻንሱ እንዳለ ነው የሚያሳየው ማለት ነው። በተጨማሪም ለሁሉም ኦክሲጅን እንደማያስፈልግ ስፔሻሊ ኢመርጀንሲ ላይ ሲመጡ ለሁሉም ታካሚ አስማት ከዚህ በፊት የሚሰጠው ኦክሲጅን አይሰጥም፣ ሰፕሊመንታል ኦክሲጅን ማለት ነው። እሱም መቼ ነው የሚሰጠው? ሳቹሬሽናቸው ከዛም በላይም ደግሞ ከ98 በላይም ደግሞ ጨምሮ መስጠትም አይመከርም ማለት ነው። ስለዚህ ኦክሲጅን መብዛትን መቀነስም ችግር እንዳለው ያሳያል። የኦክሲጅን ቶክሲሲቲ ሊከሰት ይችላል ማለት ነው። በተጨማሪ ሰልቡታሞል አጠቃቀሙ ላይ ሰልቡታሞል ፓፍ የምትባለው ማለት ነው ከመጠን በላይ የሚጠቀሙ ከሆነ ላክቲክ አሲዶሲስ ይመጣል። ይሄም ደግሞ ምንድነው አስማ ኮንትሮል እንዳይደረግ ያደርጋል ማለት ነው። ስለዚህ አጠቃቀሙ ማወቅ ያስፈልጋል። ከመጠን በላይ መጠቀም ጉዳት እንጂ ጥቅም የለውም ማለት ነው። በተጨማሪ ምንድነው የክኒን መልክ የሚወሰዱ እነኚህ ኦራል ኮርቲኮስቴሮይድ ማለት ነው የመጨረሻ አማራጭ መሆን አለበት። ያ ማለት ሪስኩን ሚኒማይዝ የሚደረግበት ወይ ነው ፈለግ ያለበት እንጂ ለሁሉም ታካሚዎች ወይንም ደግሞ አስም ስላለው ብቻ ክኒኖቹ መሰጠት የለባቸውም። አመሰግናለሁ።